ብዙ ጊዜ በህይወታችን በጣም ቻሌንጅ ከሚያደርገን አንደኛው ነገር ምንድነው? የሆነ ነገር ጀምረን አለመጨረስ ችግር ነው። የሆነ ነገር እንጀምራለን፣ ከዛ በኋላ በጣም ኤነርጀቲክ በጣም ደስ ብሎን ሃፒ ሆነን ከጀመርነው በኋላ ላይክ አፍተር ፊው ዴይስ ከተወሰነ ቀን በኋላ ላይክ ዊዝን 2-3 ዴይስ ያንን ነገር እናቋርጣለን። የምናቋርጥበት ነገር ደግሞ መሰላችሁ አንደኛው ምክንያት ኦቨርቲንክ እናደርጋለን። ወይ ነገር ባልጀመርኩት ይሻል ነበረ፣ ጀስት ልክ አይደለሁም መጀመሪያ፣ እንደዚህ ቢሆንብኝ ፌል ቢያደርግብኝ ነው እንደዚህ ባደርግስ፣ ላይክ ለምሳሌ ቢዝነስ ከሆነ ብከስርስ ምናምን ነገር ብቻ ያ ነገር አዲስ ስለሆነ ለአእምሯችን ገና ስለሆነ በጣም የተለያየ ምክንያት ይመጣልናል። ሶ እዛ ነገር ላይ ኦቨርቲንክ ባደረግን ቁጥር በቃ ላይክ ነገሩን ከማድረግ ወደኋላ እንላለን ማለት ነው። ሌላኛው ደግሞ ዲስትራክሽን ነው። ዲስትራክሽን ፎናችን ሶሻል ሚዲያ ሊሆን ይችላል፣ የተለያየ ነገር ዲስትራክት ያደርገናል። እሱ ነው አንደኛው። ሌላ ደግሞ ልክ በቃ ተነሳሽነት እናጣለን። መጀመሪያ ላይ በጣም ደስ ብሎን ኤነርጀቲክ ብሎን የጀመርነው ነገር አፍተር ፊው ዴይስ ግን ተነሳሽነታችንም ዳውን ሊሆንብን ይችላል። መፍትሄዎቹ ምን መሰላችሁ? ስለዚህ መፍትሄው ምንድነው? አንደኛ በትንሹ መጀመር። በትንሹ ጀምረን ላይክ ለአእምሯችን አትራክቲቭ ማድረግ ላይክ ነው። ቀለል ስናደርገው በትንሹ ጀምረን ለምሳሌ ማንበብ ቢሆን በአንድ ቀን 10 ፔጅ ወይም 20 ፔጅ አንብብ ብለን አእምሮህን እንዴ ያስጠላን ከምናደርግ ላይክ ሌትስ ስታርት ዊዝ 2 ፔጅስ ወይም 10 ፔጅ 5 ፔጅ ዛሬ ላንብብ ብለን በእንደዚህ ቀለል አድርገን መጀመር ማለት ነው። ሌላኛው ደግሞ ጥሩ የሆነ ሩቲን ቢልድ ማድረግ። እሱን ቢልድ ማድረግ ከቻል በጣም ሲምፕል ይሆንልናል። ቢኮዝ ኤቭሪቲንግ ላይክ የተስተካከለ ሩቲን ካለን ዊ ካን ዱ ኢት ማድረግ እንችላለን። ብዙ ጊዜ ስትረግል የሚያደርግብን ምንድነው? ሩቲናችንን ጥሩ ካላደረግ ነው። ጥሩ የሆነ ሩቲን ከሌለን ያንን ነገር ለማድረግ በጣም ስትረግል ያደርገናል ማለት ነው። አንዴ የሆነ ነገር አይታችሁት እንደሆነ በጣም ምንም ኤነርጂ ሳናወጣ ምንም በቀላሉ የምናደርጋቸው ነገሮች እንትን ስለሆኑ እኮ ነው። ላይክ ኦልሬዲ ሃቢት ስላደረግናቸው ምንም አይለንም። ወይም የተሳከለ ሩቲን ካለን ላይፋችን ኢዚ ያደርግልናል ማለት ነው። ሶ ጥሩ የሆነ ሩቲን ቢልድ ማድረግ ያስፈልጋል። ላይክ በየቀኑ ማድረግ ያለብን እነዚህ በቃ አድርጋለሁ። ላይክ ሌትስ ሴይ ኤክሰርሳይዝ ማድረግ ካለብን ሞርኒንግ ላይ ኤክሰርሳይዝ አደርጋለሁ። ከዛ በቃ በጥቼ ሻወር ወስጄ ፕሬይ አደርጋለሁ። እሱን አይነት ለአእምሯችን ከነገርነው አንዴ ያንን ነገር እንትን ከያዝ ነው አንዴ እሱን ነገር በደንብ አድርገን ለአእምሯችን ካስረዳን እና አእምሯችን አንዴ እሱን ነገር እንትን ካለ ሲሚክ በጣም ሲምፕል ይሆናል ማለት ነው። ሶ አይ ሆፕ ይሄ ኮንሲስተንሲ የመሆን ነገር የሆነ ነገር ጀምረን አለመጨረስ ወይም የብዙዎቻችን ችግር ነው ብዬ አስባለሁ። ኮንሲስተንሲ በጣም የሆነ ወሳኝ የሆነ ነገር ነው። በጣም ሲስተም ነው፣ ሞቲቬሽን አይደለም። ላይክ ሶ ዲ ኮንሲስተንስ የሆነ ነገር ከጀመርን እስከምንጨርስ ድረስ ልንበረታ ይገባል። ቴንክ ዩ ፎር ዋቺንግ ጋይስ።